አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታይ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። አንዳንድ ጊዜ የሚሰማው ነገር ለጆሮም በቃ የሚሰቀጥጥ መስማት የማንፈልግበትን ነገር ግድ ያው ሶሻል ሚዲያ ያቀርቡታል ማለት ነው። ወላጅን አባቱን ለገንዘብ ብሎ የገደለው ወጣት እሱም የሞት ፍርድ ተፈረደበት። እንግዲህ በድሬዳዋ አባት ስንት ሆኖ አሳድጎ እንቅልፍ አጥቶ ተኔ ይቅርብኝ ብሎ ራሱ እያማረው ልጆቹን አስተምሮ አሳድጎ አብልቶ አጠጥቶ ደግሞ ጉልበቱ እንደዚህ ደከም ሲል ያው እናትና አባት ልጆች ሲጎረምሱ እኛ እየደከምን ነው የሚሄዱት። የማዕሩፍ ነው። ለማን ነው የሚሆነው? ያ ንብረት ማለት ነው። ለልጆች አይደለም ያሉት ልጆች አይደለም የሚከፋፈሉት። በማንኛውም ነገር ሆኖ ውርስም ሆነ በማንኛውም ሁኔታ ይደርሰዋል አይደለም። ግን አባቱን ይሄን ያህል ጓደኛው ጋር ተመካክሮ የሱን ንብረት ለመውሰድ የሱን የአባቱን ያፈራውን ንብረት ከሱ በሱ ስታይል በሱ ሞዴል ራሱን አሻሽሎ ለመስራት ብሎ አባቱን ለማስወገድ አባትየው እንግዲህ በህይወት እያሉ እኔ እያለሁ እኔ እንደ ራሴ እንደ ያስኩት እንደ በፊቱ ሰራበታለሁ ምናምን ስላሉት ነው ልጁን አይ አንተ አይደለም እኔ ነኝ የማውቀው ስለዚህ አንተ መወገድ አለብህ ብሎ የወላጅ አባቱን ስንት ሆነ ያሳደገውን አባት እንደዛ አድርጎ ወላሂ የመጨረሻው ዘመን ያለ ነው። ያ አላህ ሱብሃንአላህ። የእናት አባት ሐቅ ከባድ ነው። ባይገኝስ አንተ አባትክን እንደዚህ አርገህ አስወግደህ ገለኸው እንደው ሀብታምስ ብኮን እንደው ህግስ ባያቅብህ ያንተ ልጆች ይህንን አጠፋ መመለሳቸውን ምን ዋስትና አለህ? ነገ ጧት አንተ ልጆችህ እንደው ብትኖር ኖሮ ማለት ነው። ግን አላህን ብሎ አንተም ሀጅ ሆንክ። ልክ እንደ አባትህ አፈር ውስጥ ገባህ። አባት አልተጠቀሙ አንተ አልተጠቀምክ። ደግሞ እኮ አባትየው ያው እንግዲህ ወደ መሞቱ ጫፍ እየሄድን ነው። የሰው ልጅ እድሜው ተገፋ ሞትን ነው የሚጠብቁት። ሙስሊምም ቶበት እያደረገ ወደ አላህ በቃ እስቲግፋር እያደረገ አላህን ካቴማን ያሳምርልኝ እያለ ዱዓ የሚያደርግበት በቃ ያው ሸባብነት ሲሆን ትንሽ እድሜ ይሰጠኛል የሚለው ይዘናጋሉ። ግን እድሜያችን ሲገፋ ወደ አላህ ነው ቶበት የሚደረገው አይደለም። ለምን በዋልን ባጠርን ቁጥር የጉርጓዳችን የዛች ቅብር ቀናት ቀረልንም። ይህም ልጁ ወደዛው ነው የሚሄደው ማለት ነው። እና የዚችን አዱንያ እንደውም አባዬ አረፍ በል እኔ ልስራ እኔ ላንቀሳቀስ በቃ አንተ ይሄው ትርፉም ይሄው ዋናውም አባዬ ብለህ ብትካድማቸው አጅሩ አይበልጥም? ነገ ጧት አንተ የሚወለድከው ሰው ልጅ የዘራውን ነው የሚያጭደው። አንደኛ ደግሞ ተባባሪ ጓደኛ 20 ዓመት ጽኑ ስርዓት የሚባለው ነገር እኔ አብሮ ነበር ራሱ ልጁ ጋር እዛ ጓደኛው ጋር የሚሄደው። ለሁለት ሆነው መኝታ ክፍል ገብተው በመርፌ ወቅተው ሊገሏቸው ሲሉ ሲነቁባቸው እንደገና አንገታቸውን አንቀው ምናምን ህይወታቸውን ያሳለፉት ነው የሚሉት። እንግዲህ ሶሻል ሚዲያ ላይ የሚመጣ ነገር በጣም ለሰሚው እንትን ይላል። እና ወላጅ እናት ይገባታል፣ አባት ይገባዋል። ስንት ሆኖ ለልጆቹ ውጣ ውረድ ስንት አባት አለ፣ ስንት ጀግና አባት አለ። የልጆቹ ነገር ተሱ እኳ ተለይተው ጧትና ማታ አገር ቤት እኳ ቢሆኑ በቀን 2 3 የሚያናገርን ስፍስፍ አንጀት አባት እኮ አሉ ማለት ነው። ያ ሁሉ የሚጥረው በሰው ሀገር ሆኖ ለልጆች የምላስረክባቸው ለልጆች የምላወርሳቸው የሚሉ እንስፍስፍ አባቶች አሉ። እነሱ የሚገባቸው ያ ነው። አባታችሁ እኮ ባይወዳችሁ ወገኖች ማለት ነው፣ አባታችሁ እኮ ባይወዳችሁ ሞት ተቀዳሚው አላህ ነው የሚያውቀው። ያው ልጅም ሊቀደም ይችላል፣ አባትም ሊቀደም ይችላል። ሞት በፈጣሪ እጅ ናት፣ የእድሜ ጉዳይ ማለት ነው። አንዳንድ ወላጆች ልጆቻቸውን አስቀድመው ቀብረው እነሱ ይከተላሉ። አንዳንድ ደግሞ ልጆቻቸው አሳድገው ጥሮዋቸው ከርመዋቸው እናትና አባት ይሄዳሉ። ያው በቃ የዱንያ ነገር ይችናትና ያንተን የአባትህን ንብረት የትም አይሄድም። እንደው ባይወድህ እኮ ሌላ ጋር ብኮን ውርስ የሚባል ነገር አለ። በቃ ታገኘዋለህ።
ነው። በቃ ሁሉን ነገር እሱ ሰው ሳያውቅ ወደ አንተ ማዞሪያ እንዴት ይሆናል ይሄ ነገር? አንተ ብቻ ነው ያለው? እንደ ምን አይነት ሰይጣን፣ ምን አይነት ወስዋሽ፣ ምን አይነት ነገር፣ ምን አይነት አስተሳሰብ ነው እንደዛ አይመሯችሁ ላይ? ምን አይነት የሆነ እኔ እንጃ። እና እንደዚህ አይነት ነገር በጣም ለሚሰማውም ለሚያየውም የሚከብድ የሚሰቀጥጥ። እንደው አላህዬ ከእንዲህ አይነት ሙሲባ አላህ ይጠብቃችሁ እህት ወንድሞቼ፣ እውነት አላህ ይጠብቀን። ሁላችንም ልጅ ወልደን ለማሳደግ ደፋ ቀና እያልን በሰው ሀገር ላይ እየተንከራተትና ያለ ነው። ገባችሁ አይደለ? እኔ ነገ ጧት ጉልበቴ ሲደክም እማዬ አምጪ ያላመጣሽውን አለበለዛ እንዲያረግሻለሁ ካለ ምኑ ላይ ነው ማሳደጉ? ምኑ ላይ ነው መልፋቱ ማለት ነው? ያ አላህ ልጆቻችንን ሷሊህ አላህ ያድርግልን። ልጆቻችንን ሷሊህ አላህ ያድርግልን። ሙስሊም ክርስቲያን ወገኖቼ ልጆቻችሁን ሙእሚን ሷሊህ ፈጣሪያቸውን የሚፈሩ ወላጆቻቸውን የሚያከብሩ ያድርግልን። እውነት ልባቸውን እሱ ያርጥብልን። እንደው ፈጣሪ ልጆቻችንን ርህሩህ አዛኝ እንኳን ለወላጅ ቀርቶ ለዘመድ አዝማድ፣ ለጎረቤት፣ ለሀገር የሚጠቅሙ ለራበው የሚያጎርሱ፣ ለደከመው የሚያግዙ፣ ለበረዳቸው የሚያለብሱ ሩህሩህ አዛኝ ልጆች ያርግልን። ወላሂ እንደ አይነት አውሬ ቢኖርም አይጠቅምም። ስግብግቦች እናትና አባትን የሚያመናጭቅ በአዱንያ ላይ ነገም ያኛውም ማኬራ ያኛውም የተበላሸበት ነው። እመኑኝ ለጊዜው ሊደሰት ይችላል፣ ግን ሁሉም ይበላሽበታል። ያኛውም ሀገር የኛውም ሀገር ምን ይጠቅማለን? እናትና አባቱን አሰቃይቶ እናትና አባቱን ገልምጦ እናትና አባቱን አመናጭቆ እሱ ማድረግ አለው የለውም። እናት እኮ አባት በላ ልጄ አልበላ ልጄ፣ ተማረ አልተማረ ብዙ ውጣ ውረድ የሚያስቡት አብዛኛዎቹ አባቶች ለነገ ምን አወርሳቸዋለሁ፣ ለልጄ ምን አስቀምጬ ሄዳለሁ ነው እኮ በቃ። ለልጆቼ ምን አስቀምጥላቸዋለሁ፣ ምን አወርሳቸዋለሁ ነው የሚያስቡት። ወላሂ የወላጅን ሀቅ ጠብቁ። ወላጆች ይህ አይገባቸውም። ወላሂ እናትና አባቱን የሚገለምጥ የሚያከላፍት አላህ በአዱንያም አይጠራቀምለትም። እሱም እንዴት ተከላፈተ ይኖራል? ሴትም ትሁን ወንድ እናትና አባቷን የማታከብር አረ ቢስሚላ። እንደው በእስልምና እኮ እፍ አትበሏቸው ይላል። ወላሂ እኔ ጥሩ ንግግር ተናነሱላቸው። እንደው ታበሳጫቸው እኮ የሆነ ነገር እኮ የሆነ እንደዚህ የስራ ጫና ሲኖር ኡፍ ማለት እኮ በጣም ከባድ ነው። እንኳን አባትን አንቆ ነፍስያውን አሰቃይቶ መግደል ማለት አስቡት እንግዲህ ወገኖቼ ማለት ነው። እና ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። ሁላችንም በሁሉም ዓለም ላይ የምንኖረው የመዳም ቅመሞች በሉን በሰው ቤት እንደዚህ ሀማም በማጠብ በሙቀት በመቃጠል በበረሃ በሙሉ የሚሰደድ ነገ ለልጆቼ ሁላችንም እኔ ምኞት ይሄ ነው። ልጅ አለኝ አንድ ልጅ ተሱ ጋር የምኖረው ለሱ ቤት ሰርቼለት በቃ ሷሊህ። እኔ ግን ትሄድ እንደዚህ አላሁ ሙስተዓን። አላህ አደራህን ያ ረቢ አላሁ ሙስተዓን ያ አላህ ይጠብቀን። ተሰሚው በጣም የሚከብድ ነው ወላሂ። እንደ አይነት መከራ ከቤታቸው አይግባ ወገኖቼ። ልጆቻችንን ሩህሩህ አዛኝ ያርግልን። አገራቸውን የሚወዱ ቤተሰቦቻቸውን የሚወዱ አገራቸውን የሚወዱ አላህ ያድርግልን። እንደው በትክክለኛው መንገድ የሚሄዱ አላህ ያድርግልን። የወደቁትን የሚያነሱ ሩህሩህ፣ የሰው ሀቅ የማይነኩ የራሳቸውን ደግሞ የሚጠብቁ አልባሌ ቦታ የማይውሉ ልጆች አላህ ያድርግልን። እንደው ከመቃም ከማጨስ እንደው ያርቃቸው፣ ሰላም ይሁኑ። ያ አላህ በጣም ነው እኔ ልቤ የተሰበረው ወላሂ። ጓደኛውም የ20 ዓመት እስራት የሚፈረድበት አብሮ ተባባሪ ነው፣ አማካሪ ነው። አስለን እንደዚህ አይነት ጓደኞች ይህንን ስታነሱ አሁ እንደዚህ አድርገው ምን ያደርጋል አስወግደው፣ ሸባው ምን ያደርጋል አልቆበታል ይሄድ አይሰጥህም ምናምን የሚሉ የሚያባብሱ መጥፎ ጓደኞች አሉ። እንደ አይነትን ጓደኞች አብሮ ነው ማንተን ማድረግ ወላሂ። እንዴ ታው አባት እኮ ነው
ተንቀሳቀስ፣ ውጣ፣ ሰርተህ ብላ፣ ለራስህ ተቀየር፣ ላብህን ጠብ አድርገህ ብላ፣ ልጅ ነህ ገና ወጣት ነህ፣ ብዙ ነገር ይጠብቀሃል ብለው መምከር ነው ያለባቸው እንጂ ምንም ችግር የለም የሚሉት ነገር። እንዲህ አይነት መጥፎ ጓደኞች አሉ። ጓደኛ ማለት ከመጥፎ ነገር የሚመልስ ነው፣ ኸይሩን ነገር የሚያሰራ ነው። ወደ መጥፎ የሚያደርግ ጓደኛ እናትና አባትህን የሚያከብር እንድታከብር፣ እናትና አባትህን አታ ልጅ እኮ ቢቆጣ እናት ነች እኮ አባት ነህ እኮ ለምን ብሎ የሚቆጣ ጓደኛ መሆን አለበት እንጂ ዝም በለው ባክህ፣ ዝም በለው ባክህ፣ ጠንሸው። ይሄ ዝም ብሎ ጸባዩ ነው። ቢነጫነጭ እኮ አባት ልጆቹ አልባሌ ቦታ እንዲውልበት አይፈልግም። እናትም እንደዛ እንዲቅም አይፈልጉ፣ እንዲያጨሱ አይፈልጉ፣ ዝም ብለው አልባሌ ቦታ እንዲጠጡ አይፈልጉ። ተምረው ጥሩ ቁም ነገር ላይ ደርሰው እንዲያልፉላቸው ነው የሚፈልጉት። ማንኛውም ወላጅ ማለት ነው፣ ሁላችንም። አይ አዱንያ አላህ ለጀነት ይበላቸው አባትየውን። ልጁ ግን አላህ ይጠይቋል በስራው ማለት ነው። በነገራችን ላይ በቃ ምንም ሰበሰብ ነው አልሰበሰብ ነው የሰው ልጅ ወገኖቼ ማለት ነው። የሰው ልጅ የራሳችንን ናዕማ ይችን የያዝናትን እስኪ ረድኤቱን ስጠኝ አላህዬ በረከቱን ስጠን ብለን ዱዓ አድርገን የራሳችን ሀቅ አላህ ረድኤት ይሰጠን ነው እንጂ ሰውን በማሰቃየት የሰውን በመተትም ሆነ በማንኛውም ነገር ሰውን አስወግዶ የነሱን ሀቅ መጠቀም የነሱን ላብ የደከሙበትን ለነሱ ያ ደግሞ የለፋበት የደከመበት ሰው በቃ ብን ብሎ እንዲቀር ተቤት ወጥቶ እንዲቀር በቃ አይምሮ እንዳይሰራ እንዳይንቀሳቀስ የሚያደርጉ ሰዎች ለጊዜው ነው የምትጠቀሙት። ለጊዜው የሰው ቤት ብትን የምታረጉ አዱንያ አኼራቸው አያምርም። ያኛውም ማያገር አያምርም፣ ይሄኛውም አያምርላችሁ። ለጊዜው ነው። ብትበሉትም አትረኩም። ደስታ የሚባል ነገር የላችሁም። እመኑኝ ማለት ነው። ወላሂ የሰው ህይወት የሚያጠፋ በሰው ህይወት ገብቶ በማንኛውም ነገር ቢሆን ሰውን የሚያበላሽ ሰውን እንትን የሚል ምንም ደስተኛ አያገኝም። ሰይጣን ተቆጣጥሯቸዋል እናንተም ማለት ነው። ሰይጣን ያኔ መጥፎ ነገር የምትመኙት ሁሉ መጥፎ ነገር ነው። ወደ ከይሩ አትመዱ እና ወገኖቼ፣ የሀገሬ ልጆች ከእንዲህ አይነት አስተሳሰብ ከእንዲህ አይነት መጥፎ ውሳኔ ተምትወስኑ እንደው ሰርቼ ልገኝ እኔም የራሴን ህይወት የራሴን ንብረት ላካብት ፈጣሪ ቅዋ አቅም ስጠኝ ብላችሁ ዱዓ ማድረግ ነው እንጂ ሰውን በማሰቃየት ምንም የሚመጣ ነገር የለም። ሰውን በማስወገድ በተለይ ደግሞ ወላጅ አባት እናትን ከባድ ነው፣ ወላሂ ከባድ ነው። አገር አማን ነው ብለው ልጅ እኮ ጠባቂ ነው። ኧረ አባዬ ተኝቷል፣ ኧረ እማዬ ተኝታለች፣ ቀስ እንበል እንዳይነሱ ብላችሁ ድምጻችሁን መቀነስ እንጂ ሰው በተኛበት እናትና አባትን ለማስወገድ አባትን ለመግደል ተጓደኛ ጋር ተባብራችሁ ይሄ መደረግ የለበትም። በጣም ያስነውራል በጣም እና ውድ ሀገሬ ልጆች ከእንዲህ አይነት ሙሲባ አላህ ይጠብቀን፣ አላህ ይጠብቃቸው። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ሰላም ያደርግልን። ወጣቱም ሰርቶ በራሱ ላብ የሚያድር አላህ ያድርገው። ወላሂ ወጣቱም በራሱ ሰርቶ ላቡን ጠብ አድርጎ በተማረው ትምህርት ተምሮ የኑሮን የዚችን የአዱንያ ውጣ ውረድ። አባትም እኮ ሁሉም አልጋ ባልጋ አይገኝም። ንብረትም ቢሆን ማንኛውም ነገር እንቅልፋተው ወተው ወርደው ነጋዴም ቢሆን በብርዱ በምኑ ተሰቃይቶ ሲከስሩ ሲያገኙ ነው ያንን ንብረት የሚያካብቱት። ደግሞም አዱንያን ሲለቋት ለልጅ ነው የሚሆነው። በቃ አንዳንድ ልጆች እኮ አንዳንድ እህቶች አሉ ምን አለኝ ወራሽ የለኝ ቀባሪ የለኝ ብለው የሚያለቅሱ አሉ አይደል? ልጅ አጥተው እኔ ማን ነው የሚወርሰኝ? ማንም ነው የሚወርሰኝ? ወራሽ የለኝ። ደግሞ ልጆች ሌላ ልጆች እናት አባት የሌላቸውን ልጆች አምጥተው አሳድገው እንዲወርሷቸው ያደርጋሉ። አለበለዚያ መንግስት ነው የሚወርሰው አይደል? ይሄ ንብረት ታለው ለማን ነው? ለእናንተ እኮ ነው የሚሆነው። አላህ ደግሞ ርዝቃችን ጋር ነው የፈጠረን። ከርዝቃችን ጋር እናትና አባታችሁን ካርሙ ክድም አድርጓቸው። እማዬ ምን ትፈልጊያለሽ? አባዬ ምን ትፈልጋለህ ብሏቸው እንጂ ለዚች ለከንቱ ኑሮ ደግሞ እኮ አደጋውን ታደረሳችሁ በኋላ
ቁማችሁ አትጠብቁም። እንዲህ አሳዶ ህግ ይይዛችኋል። አሳዶ ማለት ነው። ይችን ቢጫ ሪፎርም ለብሳችሁ እጃችሁ ታስሮ ህግ ፊት ትቀርባላችሁ። ይሄ ለእናንተ ክብር አይደለም። ክብራችሁ ግን አላህ በሚወደው። አቤት የድሮ ሰሃቦች፣ እኔ ሀዲስ ትሰማ እናትና አባታቸውን ወተት ለማጠጣት ይቆሙ ነበር። ልጆቻቸው እንቅልፍ ይዟቸው ተሆነ እንቅልፋቸውን እስከሚጨርሱ ድረስ ተንቅልፋቸው በቀሰቅሳቸው እንቅልፈን በቃ ራሳቸውን ያማቸዋል። እንቅልፍ ላይ ስለሆኑ እንዳይተኙ ሌሎች ልጆች ሊጠጡባቸው ነው። ስለዚህ እናትና አባቶቻቸውን አጥግበው ለቤተሰቦቻቸው የሚያጠጡ ምግብ እንኳ አቅርበው ከፊታቸው ስጋውን አይበሉም። የእናትን ቀልቤ ያገኘኛል የሚሉ ስንቶች አሉ። አቤት ለነዛ አይነት ጀነት አልፈርዶስ አኪድ እናትና አባት የመረቀው ወላሂ ያኛውም ሀገር ያማረለት ነው። እናታችሁን አባታችሁን ካርሙ፣ ጠይቋቸው፣ ጥሩ ንግግር ተናገሩ። እናትና አባታችሁን እህት ወንድም ከሊ ወሊ ወላሂ እህት ወንድም ሁሉም ነፍሴን ነው የሚለው። ዘወር ብሎ አያያችሁ። ችግር ሲደርስበት ብቻ እኔ እንደዚህ ነኝ፣ እንደዛ አረግላችኋለሁ፣ እንደዚህ ሆናለሁ፣ ግን ውሸት። ሁሉም የራሱ ህይወት አለው። ምን ላርግ በቃ እንደዚህ ኩኝ ነው የምትለው። ፋሲካ ዩቱብ ትታወራ ሰምቻት ስለ አንዲት ልጅ ታሪክ ማለት ነው። በሰው ሀገር መጣ 17 ዓመት ሰርታ አንድ ቤት ነው የሰራቸው። ሴትዮዋ ወደደቻት። ልጅቷ ማሻላ ጎበዝ ነች። 17 ዓመት አንድ ቤት ሰርታ ወንድሞቿን አስተማረች፣ ቤት ገዛች፣ ሁሉ ነገር አደረገች። እና አንቺ ወንድሞቿን ግማሾቹ ሁለት ወንድሞቿን እዛ ሀገር በይቃማ መጣቻቸው። አንቺን እኮ እዛ ሀገር ውሰይን እንጂ የቤት በቃ አንቺን እንጦርሻለን፣ ቤትሽን እንሰራለን ብለው እያሏት ገንዘቧን ሁሉ ለቤተሰብ ለወንድሞቿ አርጋ አገር ስትገባ የገዙላት ቤት የት አለ ስትል ቤት የለሽም፣ ብር የለም። የወንድሞቿ ሚስቶች አንገቷን አንቀው ከቤት አስወጣታል። ወንድሞቿ አግብተው አገርም ያሉት ማለት ነው። እና ስታወራ በጣም አሳዘነችኝ። እና ልብ ግዙ፣ እውነቷን ነው። እንደዚህ አይነት ብዙ አለ በየቤቱ። የወንድም ሚስት በተለይ እህትን አትወድም። ወንድም ደግሞ የሚገለበጥ አለ፣ እህቱን እንትን የማይሰማ የሚስቱን ብቻ የሚሰማ አለ። አንዳንድ ወንድ አለ እህት ነች፣ ሚስት ነች። የሁለቱንም ጎንዮሽ አዳምጦ ሚስቱን እንደዛ አርግ ማለት አይ በእህቶች አትምጪ፣ በእህቴ አትምጪ፣ በቃ አፏንም አትከፍትም ማለት ነው። እና ዛሬ እንደዚህ እኮ ነች ነፍስ ግዙ እህቶቼ። ሳውዲም ያሉት ወንድሞቿ ልጅ ወልደው ነበር። ልጆቼን ይዘሽ ሂጂና አሳድጊ፣ በየወሩ 500 ሪያል እረዳሻለሁ ከነ ልጆቼ፣ ሌላ ምንም አደርግልሽ የለም እህቴ ብሎ አላት። እንግዲህ ቃል ገብቶላት እኔ አንቺን በቃ ቤትሽን ሁሉም ሰራውን የኔ ብቻ ወሰጂኝ እንጂ ወላሂ አሉ እንደዛ አይነቶች። ዛሬ የራሳቸው ሀጃ ሲሞላ ዞር ብለው የማይጠይቁ ማለት ነው። እና ራሳችሁን ጠብቁ።